ምን ሊያስደርጉኝ እንደሆነ አላውቅም። ከዛ ገባ ሩም ገባ። ከዛም በኋላ እንደዚህ ብሎ ከፈተ። ተሰቀለ ጭራሽ። አዎ ተሰቀለ። አዎ እሺ አንቺ ከፈትሽ? እኔማ አልከፍትም ብዬ ነበር ግን ሲያስገድደኝ ወይኔ ጉዴ። ታይ አትናገሩ በቃ ይቅር። በስመ አብ ወወልድ ይቅር። አትናገሩ ሌላ ነገር እኮ ነው የሚመስለው እንዴ። ታይ አጥቂ ታይ በቃ ታይ ቆይ እኔ ላውራው በቃ እኔ ምን ወንድሜ በዚህ እግዚአብሔር ምስክሬ ምንም አይነት ነገር ያደረኩት ነገር የለም። ጽጌ እኔ ከዚህ በኋላ ምን ስራው መቅረት ይችላል። እንደዚህ እኔም ህርት ያደረኩሽ እየጎዳሁሽ ከሆነ ልከሰው ስለ እንደዚህ እንዴ ግን እኔ መፈተሽ ቼክ ማድረግ አለብኝ። ደረጃ እሺ ክሰሽን ችግር የለም ክሰሽ መፈተሽ አለበት። ማን ቼክ የሚያደርገኝ? አይ እኔ ስለ ዶክተሮች ምናምን ቼክ ሊያደርጉሽ ይገባል። ሰላም መሆንሽ ማለት ነው። ገባሽ? አዎ እሺ። ለማንኛውም ወንድሜ ምን ሙድ እያዛችሁብኝ ነው? የምን ሙድ ነው? ሴት ልጅ እኮ ነኝ። የሴት ልጅ ጥቃት ይብቃ በቃ እንዴ። አዎ ይቁም። አንቺ የእውነት እኮ ነው የመስለው እኮ አዎ ህዝብ ይፍረደኝ ብዬ ነው የመጣሁት ዛሬ። እንዴ በጣም በዛ። እሺ አንዴ ብቻ ነው አላወራም። ለብስራት ወይ በቃ መሸኘት አለበት። አዎ ማስደብረው ወይ? አይ ኖ እንዳታስደብረው። ማስደብር አታስደብረው። በቃ ሰፈር ድረስ የመጣ ነው። ይሄንን ነገር ልነግረው በቂ ነው። በቃ እሱ ይሄድ ከፈለገ በቃ እሷም ተወው ነገር ትክክል መጣው በዚህ ነበር እሱ ይሄድ በቃ ሂድ በቃ ይሄን ልነግረው ነው። እሷ የምታወራው ነገር ትክክል አይደለም ወንድሜ። ገባ አይደለ? ጽቁ እኔና አንቺ ማለት ካለብን ነው። ይቅርታ ያልኩሽ ነው። ነገር እያስጨነቀሽ ከሆነ ገባሽ አይደለ? እንዴ በጣም እያስጨነቀኝ ነው። ስክሪፕቱም ሆን ብሎ ነው። ሆን ብሎ ነው። ክርስቶስ ማንቺ ዝም በይ ሌላ ነገር አታውሪ እንዴ። ስክሪፕቱንም ሆን ብሎ ነው። ሌላ ነገር በቃ እንዴ ተከታዩ በቃ ችግር የለውም። ናይ በቃ ሂድ በቃ ሂድ። እሺ አንዴ ላውራትሽ እንዴ ምን አይነት ደረቅ ነው? እኔ በቃ ተወኝ። መተዋችንም ሰው መተዋችንም ተወኝ። ቆይ አግብቶሻል እንዴ ሄደች? አግብቶሻል ጽጌ? እንዴ ማግባት አይደለም ጭራሽ ምንም ነገር የለም። እና እንደ ባለት ጋር እኮ ነው እያደረገ ያለው። አላቅም